ሰላም ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? እግዚአብሔር ስም ይባረክ። እኔ ጋር ሁሉ ሰላም ነው። እናንተስ እንዴት አላችሁ? ባላችሁበት ሀገር ሁሉ የእግዚአብሔር ሰላምታ ይብዛላችሁ። በቆማችሁበት፣ በምትሰሩበት፣ በምትሮጡበት፣ በምትገቡበት ሁሉ የእግዚአብሔር ሰላምታ ከእናንተ ጋር ይብዛላችሁ። የማይቋረጥ የማይሄድ የእግዚአብሔር ሰላምታ ከእናንተ ጋር ይሁን፣ ከእኔም ጋር ይሁን። እግዚአብሔር ስም ይባረክ። እኔ ጋር ሁሉ ሰላም ነው። ሁላችሁም ገብታችሁ ሼር አድርጉ። ሁላችሁም ላይክ እያደረጋችሁ አበራቱኝ እና እግዚአብሔር ስም የተባረከ ይሁን። በመልካም ስራ እንድንቆም መልካምን እንድናደርግ እግዚአብሔር እንዲረዳን ከዛ እናንተም ከጎኔ ሁኑ። እግዚአብሔር ስም የተባረከ ይሁን። አበራቱኝ እላችኋለሁ። ውድና የተከበራችሁ ውድ ተመልካቾቼ እግዚአብሔር ስም ይባረክ። በዚህ ሰዓትም ከእናንተ ጋር ባለፈውም በሰራሁት ቪዲዮ ባቆምኩበት ጀምሬ ቃሉን አነብላችኋለሁ። እንዲሰሙ ቃሉን እንዲሰሙ እንድትባረኩ በትህትና በትዕግስት እንዲሰሙ እግዚአብሔር ይርዳችሁ። እግዚአብሔር ስም ይባረክ። ጊዜም ሰዓትም እግዚአብሔር አሳልፎ ይስጣችሁ። ከችግራችሁ ከጭንቀታችሁ ሁሉ በተጨነቃችሁበት ሰዓት በተቸገራችሁበት ሰዓት እግዚአብሔር ከጭንቀት የሚያወጣ አምላክ ነው። ቃሉን ስንሰማ ከሁሉም ነገር ነፃ እንወጣለን። በቃሉ እንባረካለን። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ሁሉም ነገር ይቻለዋል። ዮናሳንን ከአሳ ሆድ ያወጣ አምላክ ዛሬም ከእኔም ከእናንተ ጋር ነው ያለው። እግዚአብሔር ስም ይባረክ። ዳንኤልን ከአንበሶች ጉድጓድ ውስጥ ሰላም አሳድሮ ያወጣ እግዚአብሔር ዛሬም ከእኔም ከእናንተ ከችግራችን ውስጥ ሊያወጣን እግዚአብሔር አለ። ብዙ ችግር አለን፣ ምድር ላይ ያለን መከራ አለን። እግዚአብሔርን ቃል ሲናገር ኢየሱስ ክርስቶስ ራሱን ሲናገር እኔም ላይ በምድር እንደቸገርኩት እናንተም ትቸገራላችሁ፣ እኔም ጨርሼ እንደመጣሁ እናንተም ጨርሳችሁ ወደ እኔ ትመጣላችሁ ብለው የተስፋ ቃል ሰጥቶናል። መከራ ከእኛ ጋር ሊያልፍ አይችልም። እዚህም ነው የሚቀረው፣ እኛ እናልፋለን። እግዚአብሔር ስም ይባላል። የማያልፍ ቀን የለም፣ የማይነጋ ሌሊት የለም። ሁሉም ነገር ያልፋል እና የሚያስጨንቀን ነገር ሁሉ ለመልካም ነው ለበጎ ነው ብለን እንውሰደው እላችኋለሁ። ውድ ወገኖቼ የሚያስጨናንቀኝ ነገር የሚያስለቅሰኝ ሁሉ ለመልካም ሆኖልኛል ይላል ዳዊት መዝሙረ ዳዊት ላይ ምዕራፍ 90 ቁጥር 71 ላይ ብንሄድ የሚያስጨንቀኝ ሁሉ ለመልካም ሆኖልኛል ይላል እና ዳዊት በተጨነቀ ጊዜ ሁሉ እግዚአብሔር ለመልካም ቀይሮታል እና ዛሬ በመልካምነት እግዚአብሔር ሕይወታችን እንዲቀይር በመልካምነት እንድንቆም መልካምን እንድንሰራ በእግዚአብሔር ፊት መልካም ሆነን እንድናገለግል እግዚአብሔር ይርዳልን። ዳንኤልን በአንበሶች ጉድጓድ ያወጣ ጌታ ዛሬም በችግራችን ሊያወጣን እግዚአብሔር ከእኔም ከእናንተም ጋር አለ። በእኛ ላይ የከበደን ችግርን የሚያቀልለን እግዚአብሔር ከእኔም ከእናንተ ጋር ነው ያለው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም ይባረክ። አልዓዛርን ከሞት ያስነሳ ጌታ፣ በመቃብር ውስጥ ፈንቅሎ ያወጣ ጌታ ዛሬ እኔም በወደቅንበት እናንተም በወደቃችሁበት የሚያነሳ ጌታ ከእኔም ከእናንተም ጋር አለ። በእምነት ነው ሁሉንም ነገር የምናደርገው። ውስጦቻችን ማመን አለበት። በሁሉም ነገር ማመን አለብን። ካላመንም ነገር ሁሉ ከንቱ ነው የሚሆነው። ይሆናል ብለን በእምነት መቀበል ዋና ውስጦቻችን ማመን አለብን ወገኖቼ። እምነት ከሌለ ሁሉም ነገር የለም፣ ከንቱ ነው። ለአፋችን ሽንገላ ከሆነ እግዚአብሔር አይቀበልም። ሁሉም ነገር በእምነት እናደርገው። ምናደርገው ሁሉ በእምነት እናደርገው። ስንጸልይ በእምነት እናደርገው። ስለምነው በእግዚአብሔር ፊት በሙሉ እምነት እናደርገው። በአፋችን ብቻ ከሆነ ሁሉንም ነገር ከንቱ ሆኖ ይታይልናል ወገኖቼ እና እግዚአብሔር ስም ይባረክ። እናንተም በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምራችሁ ካስጨነቃችሁበት ጭንቀት ነፃ የሚያወጣላችሁ ኢየሱስ ነው። አሜን። እግዚአብሔር ስም የተባረከ ይሁን። በኢየሱስ ክርስቶስ ስም ነፃ ውጡ። ከሚያስጨንቅ ከሚያስቸግር ነገር ሁሉ እግዚአብሔር ነፃ ያወጣለን። እኔም እናንተም እግዚአብሔር ስም ይባረክ። ባለፈው ባቆምኩበት ቀጥዬ ማነባለሁ። የእግዚአብሔርን ቃል ሁላችንም እንሰማለን። ምዕራፉን አብረን ሄደን እናነበዋለን። እኔም ሰው ልጅ ነኝና ልሳሳት እችላለሁ።
የማይሳሰት የእግዚአብሔር ቃል ተረጋግተን ምዕራፎችን ሄደን አብረን እናነባዋለን። እግዚአብሔር ስም የተባረከ ይሁን። በተሰጠን በጥቂት ጊዜ ሁሉ ያው ስንተኛም ሁሉም ጊዜ እግዚአብሔርን ማሰብ አለብን። በእግዚአብሔር ፊት መቆም አለብን። ስለ ድምፅ ይቅርታ አድርጉልኝ። ቀስ አድርጌ ማወራ አጠገቤም ሰው ስላለ ነው እና እግዚአብሔር ስም ይባረክ። ያለንበትም ብዙ ላይመቸን ይችላል። የሚመቸን እግዚአብሔር ጊዜም ሰዓትን አሳልፎ የሚሰጠን እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን። ወገኖቼ ላይክ እያደረጋችሁ ሁላችሁም ስሙና ተባረኩም። ባለፈው ያቆምኩት መዝሙረ ዳዊት ምዕራፍ 91 ከቁጥር 11 ጀምሬ ያለው ቦታ ጨርሼ እኔም አነባለሁ። ሉቃስ ወንጌል ምዕራፍ 11ም ሄደን ከቁጥር 9ም እናያለን። የፈለግነው ነገር ሁሉ እግዚአብሔር በእጃችን ይሰጠናል። ስንፈልገው ከልባችን ከሆነ እናገኛለን። ስንለምነው ከልባችን ከሆነ ይሰጠናል። እግዚአብሔር ታማኝ አምላክ ነው፣ እንደ ሰው አይደለም፣ አይከለክለንም። እግዚአብሔር ስም የተባረከ ይሁን። ለምናችሁ ያጣችሁ ነገር ምን አለ? ፈልጋችሁ ያላገኛችሁ ነገር ምን አለ? ሁሉም ነገር በእግዚአብሔር ዘንድ እናገኛለን። ከሰው ከሆነስ ለዛሬ ካገኘ ነገ አናገኘውም። ብንጠይቆ ሰው ሊያጉረመርም ይችላል። እግዚአብሔር ግን አያጉረመርምም፣ ይሰጠናል። ስንፈልጎ ይገኝልናል። ጌታ ሆይ ድረስልኝ፣ ጌታ ሆይ ተመልከተኝ ስንል ይደርሳል። ደራሽ ነው፣ ጨለማ አይገድበውም፣ ዳገቶችን አይሸፍነውም። እግዚአብሔር በሁሉም ቦታ እኔም እናንተም ይደርስልናል። እግዚአብሔር ስም የተባረከ ይሁን። በመንገዳችሁ ሁሉ ይጠብቅ ዘንድ መላእክቶችን ስለእናንተ ያዛቸዋል፣ እግርህንም በድንጋይ እንዳይሰናከል በእጆቹ ያነሳል። እግዚአብሔር ስም የተባረከ። እንዳንሰናከል እንዳንወድቅ ምድራዊ ነገር እንዳይጥለን በዚህ ጨለም እያለን ተሰናክለን እንዳንወድቅ እግዚአብሔር ይርዳለን። አሜን። እግርህንም በድንጋይን እንዳይሰናከል በእጆቹ ያነሳል። በተኩላና በእባብ ላይ ትጫናለህ፣ አንበሳውና ዘንዶውንም እግዚአብሔር ስም ይባረክ ትረግጠዋለህ። አሜን። ይህን ሁሉ የምናደርገው በእምነታችን ነው። እግዚአብሔር ስም ይባረክ። በሙሉ እምነት ሆነን በእግዚአብሔር ፊት ሆነን እባብንም ዘንዶንም እንረገጣለን። አይነክሰንም፣ አይነድፈንም። እግዚአብሔር ከኔ ጋር ነው፣ ከእናንተ ጋር ነው። ሁሉም ይህም ቅድም እንዳልኩት ዋና የሚሰራ እምነት ነው። ውስጦቻችን ላይ እምነት ይኑረን ወገኖቼ። እምነት ከሌለ የምንሰማው ነገር ሁሉ ከንቱ ነው የሚሆነው። ስለዚህ በዘመናዊ ነገር እንዳንሄድ፣ ዘመናዊ ስናየው ነገር ሁሉም ያሰናክለናል፣ ወደኋላ ይስበናል፣ ያስቀናል፣ እያሳሳቀን ይወስደናል። እንዳንሄድ በቦታ እንድንቆም እግዚአብሔር ይርዳልን። በእምነት እንድንሆን ጸንተን እንድንቆም እግዚአብሔር ይርዳልን። ወደ ባርነት ቀንበር እንዳይዘን ገላትያ ምዕራፍ ላይ 5 ከቁጥር 1 ላይ ሄዳችሁ ብታዩ ተመልሰን ወደ ባርነት እንዳንገባ ተመልሰን እንዳንወድቅ እግዚአብሔር በቃሉ አጥብቆን ይናገረናል። ምዕራፎችን ሄዳችሁ ብታነቡ በመልካምነት ታገኛላችሁ። እግዚአብሔር ስም ይባረክ። በአዲስ ኪዳን እግዚአብሔር አዲስ አድርጎናል፣ ነፃ አውጥቶናል። በባርነት እንድንያዝ እግዚአብሔር ነፃ አውጥቶናል። በነፃነት እንድንኖር ማለት ነው። በክፉ ሳይሆን በነፃነት ተጨንቀን ሳይሆን በነፃነት እንድንኖር እግዚአብሔር በቃሉ ምን አለ? በነፃነት እንድትኖሩ እግዚአብሔር ነፃ አወጣችሁ፣ የባርነት ቀንበር መልሰ እንዳይዛችሁ ይላል። ሄዳችሁ ምዕራፍ 5 ከቁጥር 1 ጀምራችሁ ልታነቡ ገላትያ ምዕራፍ ላይ ይህን ታገኛላችሁ። እግዚአብሔር ስም የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። እንዳንሰናከል በእጆቹ ያነሳል። ተኩላና እባብንን ትጫማለህ፣ አንበሳውና ዘንዶውንም ትረግጣለህ። በእኔ ተማምነሃል፣ እሰጥሃለሁ፣ ስሜንም አውቃለሁ፣ እናገራለሁ። ይጠራኛል፣ እሰማዋለሁ። መከራዬንም ጊዜ ከሱ ጋር እሆናለሁ። አድኖናል፣ አክብሮናልና ረዥም ዕድሜ አጠግቦናልና ማዳኑን አሳይቶናል። እግዚአብሔር ስም የተባረከ ይሁን። አሜን። ክብር ለጌታ ለኢየሱስ ሲሆን እግዚአብሔር ማዳኑን አሳይቶናል። እግዚአብሔር ስም ይባረክ። እግዚአብሔርነቱን አሳይቶናል። ክብር ለጌታ ለአምላካችን ለኢየሱስ ሲሆን ቃሉን በትህትና እንስማ፣ እንካፈል።
የእግዚአብሔር ቃል ታላቅ ታናሽ ብሎ አይመርጥምና እግዚአብሔር ስም ይባረክ። ባወቅነው መሰረት በተሰበክነው መሰረት እግዚአብሔርን ቃልን እንድንሰማ እግዚአብሔር እኔም እናንተም ይርዳችሁ። የእግዚአብሔር ስም የተባረከ ይሁን። ውድ ተመልካቾቼ ለሁላችሁም ሰብስክራይብ እያረጋችሁ ሼር እያረጋችሁ ላይክ እያረጋችሁ ቃሉን አሰሙ። የእግዚአብሔር ስም የተባረከ ይሁን። መከራ ጊዜ ከሱ ጋራ እሆናለሁ። አድኖናል፣ አክብሮናል፣ ረዥም ዕድሜ ያጠግቦናል። አሜን። እግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ይባረክ ወገኖቼ። ረዥም ዕድሜ አጠግቦናል። ማንም የማይሰጣ ዕድሜ እግዚአብሔር ሰጥቶናል። ማንም ሊሰጣን አይችልም። ይችን ዕድሜ በዛሬ ቀን ጨምሮልናል። ትላንት አልፈን ዛሬ ደርሰናል። ዛሬ አልፈን ነገ እንድንደርስ እግዚአብሔር የተስፋ ቃል ሰጥቶልናል። ዛሬ ሆኖ አልፈዋል። ነገ ሌላ ቀን ነው። እግዚአብሔር ስም የተባረከ። ዛሬ ተጨንቀን ብንውል ነገ ሌላ ብርሃን ነው የሚሆነው። ከጨለማ ወደ ብርሃን የሚመልስ አምላክ የተናገረው ቃል እግዚአብሔር ስም ይባረክ። ዕድሜ ላይ ዕድሜ ጨምሮናል። የእግዚአብሔር ስም የተባረከ ወገኖቼ። እግዚአብሔርን እናመሰግነው። በተደረገልን ነገር ሁሉ እግዚአብሔር እናመሰግነው። የእግዚአብሔር ስም የተባረከ ይሁን። ክብር ለጌታ ለአምላካችን ለኢየሱስ ይሁን ወገኖቼ። ክብር ሁሉ ለኢየሱስ ይሁን። ረዥም ዕድሜ አጠግቦናል። አሜን። ረዥም ዕድሜ አጠግቦናል። ክብር ለጌታ ለአምላካችን ለኢየሱስ ይሁን። አዲስ ኪዳን ላይ ሄደን ስናይ አሁን ያነበብኩት መዝሙረ ዳዊት ብሉይ ኪዳን ነው ያለው እና አዲስ ኪዳን ሄደን ስናነብም ባርነት ቀንበር እንዳንይዝ እግዚአብሔር በገላትያ ምዕራፍ ተናግሮልናል። የእግዚአብሔር ስም የተባረከ ይሁን። ሉቃስ ወንጌል ምዕራፍ 11 ላይ ከቁጥር 9 ላይ ያለው ቦታ ላነባችሁ እወዳለሁ እና እናንተ ሄዳችሁ ቦታውን ታነባላችሁ። እኔ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል። የሚለምኑ ሁሉ ይቀበላል። እግዚአብሔር ስም የተባረከ ይሁን። አሜን። በፊቱ እንለምን እናገኘዋለን። ጌታን ጠይቀን ጌታን ለምነን ያላገኘው ነገር የለም። ጌታ ወይ ሰላሜን ስጠን ብለን ሰላም ሰጥቶልናል። የማይቋረጥ የማይሄድ ማንም ሊያቆም የማይችል በዘመድ በአዝማት የሚያቆም አይደለም። ሰላም ማንም ሊቆጣጠር የማይችል ከምንም ከታላቅ ነው ተብሎ ከሚፈራ ሰው የማይሰጥ ነው። እግዚአብሔር የሰጠልን ሰላም። እግዚአብሔር ስም የተባረከ ይሁን። እግዚአብሔርን ፈልገን ያገኘናልን እንጂ ፈልገን ያጣነው ጊዜ የለም ወገኖቼ። እግዚአብሔርን ከልባችሁ ፈልጉ ታገኛላችሁ። ለሁሉም ነገር እግዚአብሔር ከልብ እንፈልግ። በእግዚአብሔር ፊት ከልብ እንሆን ወገኖቼ። እግዚአብሔር ስም እየተባረከ ይሆን። ሁሌ እግዚአብሔርን ከልብ ከፈለገን ከጸለየልን ባለንበት ጸሎት ማድረግ ነው። እግዚአብሔር ስም ይባረክ። ጸሎት አድርገን ለጸሎታችን ፍሬ ደርሰን እንበላለን። ፍሬያችን ደርሰን እንድንበላ ፍሬያማ እንድንሆን ዋና ጸሎት ማድረግ ነው። ለሁሉም ነገር ፍሬያማ እንሆን። ሮጠን ሰርተን ለፍተን ባዶ እንዳንሆን። እግዚአብሔር እንደ ሰው አይደለም። ፍሬያማ እንሆናለን። ዋና በእግዚአብሔር ፊት በእምነት መቆም ነው። መጸለይ ነው። ከልብ መጸለይ ነው። ከአፍ ሳይሆን እግዚአብሔር የአፍ ሽንገላን አይወድም። ወሬን ሐሜትን አይወድም። እግዚአብሔር የሚወደው እውነተኛ ልብክን ነው። ስለዚህ ከልብ እንሆን። እስኪ ሁላችንም ቆም ብለን ከልብ እንሆን። በእግዚአብሔር ፊት እግዚአብሔርን እንፈልግ። እናንኳኳ በሩን። ጌታ ወይ ብለን እንጠራው። አቤት ይለናል፣ ይሰጠናል። አሜን ብለን እንቀበለዋለን። ታያላችሁ። እስኪ ወደ እግዚአብሔር ቅረቡ። ዓለም ያስሮጠናል። ብዙ ነገር እናያለን፣ እንሮጣለን፣ ያሰናክለናል እንጂ ምንም እረፍት አይሰጠንም። እግዚአብሔር ነው እረፍት የሚሰጠን። እስኪ ወደ እግዚአብሔር እንቅረብ። በሩን እናንኳኳ። ይከፈትልን ይሆን? እስኪ በደላችን ይቅር በላይ በአምላክ ነውና ይከፍትልናል። እግዚአብሔር እንደ ሰው አይደለም። ወንድም ትቶ ያልፋል፣ እህትም ትታ ታልፋለች፣ እናትም ትጥልሃለች። እግዚአብሔር ግን አይጥልህም። ስለዚህ ወደ እግዚአብሔር ቤት እንቅረብ።
እና ፊቱን እንፈልግ፣ እናንኳኳ፣ ይከፈትልናል። በሩን እናንኳኳ። እግዚአብሔር ቤት በር ማንኳኳ ሲሆን እውነተኛ ይህን በር እንዳይመስላችሁ፣ በሩ የልባችን በር ነው። እስኪን ከፍተን እግዚአብሔርን ወደ ቤታችን እንጋብዝ። ሌላ ከመጋበዝ ሌላ ከማስገባት ዓለማዊ ነገር ጠርተን በህይወታችን ከምናስገባ እግዚአብሔርን ጠርተን ወደ ቤታችን እናስገባ። ወደ ልቦቻችን እንመለስ፣ ወደ ራሶቻችን እንመለስ። ለዚህ ነው እግዚአብሔር አንኳኩ ይከፈትላችኋል ያለው። ምንድን ነው የምናንኳኳ? ውስጦቻችን፣ ልቦቻችን ነው። መጸለይ ነው በእግዚአብሔር ፊት። በዛ ነው ልቦቻችን ሲከፈት እግዚአብሔር ወደ ልቦቻችን የሚመጣ ሊያሳርፈን፣ ከጭንቀት ሊያወጣን፣ ከመከራ ሊያድነን፣ ከጨለማ ወደ ብርሃን ሊመልሰን፣ ከወደቅንበት ሊያነሳን፣ በሞትንበት ሕያው ሊያደርገን፣ እንዳንሰናከል እባቡና ግንጡን እንድንረግጥ ኃይል የሰጠን እሱ ነው። እግዚአብሔር ስም የተባረከ ይሆን። ክብር ለጌታ ለኢየሱስ ይሆን። የሚለምነው ሁሉ ይቀበላል፣ የሚፈልገውም ያገኛል። አሜን። አያችሁ፣ ለምኑ ታገኙታላችሁ። የሚለምነው ሁሉ ይቀበላል፣ የሚፈልገኝም ያገኛል። እንፈልግ ከልቦቻችን እግዚአብሔርን። እግዚአብሔር ስም የተባረከ ይሁን። ወገኖች ከልብ እንፈልግ። መዝጊያኑም የሚያንኳኳ ይከፈትለታል። አባት ከሆነ እናት ከማንኛውም ልጁ እንጀራ ቢለምን እሱ ድንጋይ ይሰጠዋልን? ጥያቄ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ስም የተባረከ ይሁን። ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምን በአሳ ፋንታ እባብ ይሰጠው ይሆን? መልካምነትን እናድርግ። በዚህ ቦታ ክፉን አናስብ። በክፉ ያስበውን በመልካምነት እንመልሰው። መልካምን ማድረግ ለራስ ነው። እግዚአብሔር ስም የተባረከ ይሁን። ብዙ ደቂቃ አላስቆጥራችሁም። በሌላም ቪዲዮ እመጣለሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር ከ9 ጀምራችሁ ያለውን ጨርሳችሁ አንብቡ። እግዚአብሔር ስም የተባረከ ነው። ወይስ እንቁላል ቢለምን ጊንጥ ይሰጠው? እግዚአብሔር ስም ይባረክ። መልካም ስናደርግ እግዚአብሔር ስንለምነው ሁሉንም ነገር በሕይወታችን ያደርጋል። ስንፈልገው ይገኝልናል። አንድ ሰው ወተት ቢለምን እኛ መልሰን ደም መስጠት የለብንም። ቢመታን ሁለተኛ ጉንጭ መስጠት እንጂ መልሰን አንመታውም። እና እግዚአብሔር የሚወደን በእነኛ አይነት ነው። መልካምን እናደርግ እንጂ ክፉ አይደለም። ሚዲያም ስንጠቀም በመልካምነት እንጠቀም እንጂ በክፋት አንጠቀም። ወገኖቼ እግዚአብሔር ይቆጥረናል፣ በፊቱ አለን፣ ያየናል። በሰው እንደበቃለን፣ በእግዚአብሔር ግን አንደበቅም። ወገኖቼ እግዚአብሔር ስም ይባረክ። እና ደቂቃ ብዙ ላስቆጥራችሁም፣ በሌላ ቪዲዮ እመጣለሁ። እስከ ስንገናኝ ድረስ ቸር ቆዩልኝ። መልካም ጊዜ እመኝላችኋለሁ። ሸሎም ወገኖቼ።